ለዚህ በዓል አስፈላጊ ናቸው ተብሎ ከተለዩትና ዋና ነገሮቹ በዚህ ሳምንት ለሸማቹ እየቀረቡ ካሉት ውስጥ የሰብል ምርቶቹ ወደ 541862 ኩንታል የሰብል ምርት እዚህ ገበያ ላይ እየቀረቡ ይገኛሉ። አትክልትና ፍራፍሬ ከ2.3 ሚሊዮን በላይ፣ እንቁላል ከ27.6 ሚሊዮን በላይ፣ በዳልጋ ከብት 265798፣ በግና ፍየል 1.3 ሚሊዮን በላይ፣ የምግብ ዘይትም እንደዚሁ ከ1.2 ሚሊዮን ሊትር በላይ ፓልም ዘይቶች እየቀረቡ ይገኛሉ ማለት ነው። ከዚህ ባለፈም በገበያው ላይ የምርት አቅርቦት እጥረትና የዋጋ ጭማሪ እንዳይኖርም የግብረ ኃይልን በማቋቋም የቁጥጥር ስራ እየተሰራ እንደሚገኝ ገልጸዋል። መንግስት ባስገነባቸው የገበያ ማዕከላትን ጨምሮ በሌሎች የገበያ አማራጮች አቅርቦትና ቁጥጥር ስራውን ተደራሽ ለማድረግ እየተሰራ መሆኑንም ገልጸዋል። አሁን ላይም በቂ የምርት አቅርቦት በገበያው ላይ እንደሚገኝም ጨምሮ ተናግረዋል። አሁን በመንግስት የሚቀርቡት ገበያ ማዕከላት ላይ ቅዳሜና ይሁድ ገበያ ላይ ባዛር ላይ እኛ ባመቻቸነው ቦታ የሚያቀርቡት ከዋናው ገበያ 15 እስከ 20% ቅናሽ አድርጎ ነው መሸጥም ያለባቸው። በዛ ልክ ነው ዋጋም የተለጠፈውና እሱም ነው ቁጥጥር የምናደርገው። በአቅርቦት በኩል እስካሁን በገመገምነው እስከዚህ ሰዓት ድረስ ምንም አይነት የምርት እጥረትም የአቅርቦት ችግርም እንደሌለ ለማረጋገጥና ለነዋሪዎቻችን ማሳወቅ እንፈልጋለን ማለት ነው። ህብረተሰቡ የበዓል ገበያውን ለማረጋጋት በርካታ ስራዎች እየተሰሩ መሆኑን በመረዳትም ተገቢ ያልሆነ የዋጋ ጭማሪና ሌሎች ህገወጥ የንግድ እንቅስቃሴዎችን ሲያይ በማጋለጥ ለቁጥጥር ስራው ተባባሪ እንዲሆንም ተጠይቋል። የዘገበው ባልደረባችን ጀማል አህመድ ነው።